ኢትዮጵያ የቡና እናት ሀገር። ብዙዎች የማያውቁት የቡና ታሪክ። ሰላም ውድ የመለከት ዩቲዩብ ቻናል ተከታታዮች፣ በየቀኑ በዓለም ላይ ከ2 ቢሊዮን በላይ ሲኒ ቡና ይጠጣል። ግን ይህ ቡና ከየት መጣ? ለምንስ ኢትዮጵያ የቡና ሀገር ተባለች? ዛሬ ብዙዎች የማያውቁትን የኢትዮጵያ ቡና ታሪክና ባህል እንመለከታለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። የቡናው መነሻ የአረቢካ ቡና የተፈጥሮ መገኛ ደቡብ ምዕራብ ኢትዮጵያ በተለይም የከፋ ደኖች እንደሆኑ በሰፊው ይታወቃል። የዛሬው ቡና ወደ ዓለም የተስፋፋው ከዚህ አካባቢ ነው። የካልዲ ታሪክ በታዋቂው ባህላዊ ተራኪ ካልዲ የተባለ እረኛ ፍየሎቹ ቀይ የቡና ፍሬ ከበሉ በኋላ በጣም ንቁ እንደሆኑ ተመለከተ። እርሱም ከፍሬው ሞክረው ተነቃቃ። ይህ ታሪክ በዓለም ዙሪያ በሰፊው ይነገራል። ቢሆንም በኋላ የተጻፈው ባህላዊ ትረካ እንጂ በዘመኑ የተመዘገበ ታሪክ አይደለም። የቡና ጉዞ ከኢትዮጵያ ቡናው ወደ የመን ተሻግሮ በ15ኛው ክፍለ ዘመን በሰፊ ማህበረሰቦች መካከል በስፋት ተጠቀሙበት። ከዚህም ወደ ምስራቅ አገሮች፣ ወደ እስያ፣ ወደ አውሮፓ በመጨረሻም ወደ መላው ዓለም ተስፋፋ። የኢትዮጵያ የቡና ስነ ስርዓትን ብንመለከት ኢትዮጵያ ቡና መጠጣትን ብቻ ሳይሆን የክብር፣ የወዳጅነት እንዲሁም የእንግዳ ተቀባይነት የማህበራዊ ግንኙነትን ምልክት አድርጋ ተወስደዋለች። የቡና ስርዓት ደረጃዎች። ቡናው ለመጀመሪያ ጊዜ በሚፈላበት ዙር ይታጠባል፣ ይቆላል። ጠንካራ መዓዛው ወደ እንግዶች ወይም ደግሞ በአካባቢው ላሉት በሙሉ ሽታው እንዲያውድ ይደረጋል። ይህም ባህላዊ መገለጫው ነው። ከዚያ ውጪ ቡናው በሚፈላበት ጊዜ 3 ዙሮች አሉ። አቦል፣ ቶና፣ በረካ። አቦል አንደኛው ዙር ሲሆን ቡናው ለመጀመሪያ ጊዜ የሚፈላበት ዙር ነው። ጣዕሙ በጣም ጠንካራና መዓዛውም የበለጠ ነው። እንግዳን በክብር የመቀበል ፍቅርና አክብሮትን ይወክላል። በአማርኛ ባህላዊ አስተሳሰብ አቦል ማለት የመጀመሪያ ወይም ክብር ማለት ነው። ሁለተኛው ቶና ወይም ሁለተኛ ዙር ይባላል። በተመሳሳይ የቡና ዱቄት ላይ ውሃ ደግሞ ተጨምሮ የሚፈላበት ነው። ጣዕሙም ከአቦል ትንሽ ይቀላል። ቶና የሚወክለው መቀራረብን፣ ወዳጅነትን፣ ጥሩ ውይይትና መግባባትን ነው። በዚህ ዙር ሰዎች በጥልቀት ይወያያሉ፣ ምክርንም ይመካከራሉ፣ ግንኙነታቸውንም ያጠነክራሉ። በረካ ወይም 3ኛ ዙር ቡናው ለ3ኛ ጊዜ በሚፈላበት ዙር ከ3ቱ ውስጥ ወይም ደግሞ ከሁለቱ የመጀመሪያው ቀለል ያለ ጣዕም ያለው ሲሆን በረካ ማለት በረከት ማለት ነው። ይህ ዙር የሚወክለው ሰላም፣ በረከትና መልካም ምኞትን ነው። በብዙ አካባቢዎች የበረካውን ቡናውን ጠጥቶ መጨረስ ለቤቱና ለእንግዳው በረከት እንደሚያመጣ ይታመናል። እንግዲህ በኢትዮጵያ ቡና እንጠጣ ማለት ብዙ ጊዜ የቡና ጥሪ ብቻ አይደለም። ለመወያየት፣ ለመተዋወቅ፣ ግንኙነትን ለማጠንከርና እንግዳን በክብር ለመቀበል የሚደረግ ግብዣ ነው። ከሁሉም በላይ ቡና ለኢትዮጵያውያን መጠጥ ብቻ አይደለም፣ ማንነት፣ ባህል፣ እንግዳ ተቀባይነትና አንድነትም ነው። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት።